እኔ ምንሽ ነው በቃ ለኔ ጋዝንሽልኝ ከህይወታችን ውጪ በቃ ቆይ ምንድነው ችግርሽ? ቆይ ቲና በቃ እኛ በጣም ነው የምንዋደደው ማለት የኔ ነገር ያሳስበው እኔ እሷን ልተዋት አልችልም። በቃ እንዴት ነው ልተው የምችለው? ዝም እኔም ደግሞ እሷን ልተዋት አልችልም። በቃ እሺ ሌላ ችግር አትፍጠሪ። ይበቃሻል። እስካሁን የሰራሽው ስራ ይበቃ። ይሄው ያንቺ ሴራ ነው፣ ያንቺ ቅንብር ነው። በቃ እኔ ካለው ነገር እንድታቀይጣረው ሆን ብለሽ ነው ወጥመድ ውስጥ አስገባሽ። አሞኛል ብለሽ ይሄ ሁሉ ነገር ማድረግ ይሄ መውደድ አይደለም እኮ እንደዚህ በእንደዚህ አይነት መልኩ ይሄን ነገር የለም። ላንቺም አይጠቅምሽም። ማን ነገር ውስጥ ገብተሽ ህይወትሽን የራስሽን አትበጥጪ። በቃ እኔ የኔ ህይወት ወይ በእግዚአብሔር ሰው የሚልሽን እኔ ካንተ ውጭ ያለው ነገር ማሰብ አልፈልግም። ለምንድነው ተናኝ የኔ ነገር ያሳስበው? አንቺ ምክንያትሽ የሁለት ሰው ህይወት ይበላሽ? የኔስ ህይወት እኔስ ምን አይነት ነገር ውስጥ የገባው? እሺ አንተ ለምን አትረጋጋም? እሺ ምኑን ተረጋጋሁት? ቆይ እሺ ምኑን ተረጋጋሁት? የኔ መረጋጋት ካሳሰበሽ ነገርኩሽ እኮ ተለይቼ መኖር አልችልም። በቃ ቅድም ሰላም ነበርና አይደል? ሰው ከመጣ ምንድነው ሰላም? እኔ እኮ አንቺን ላረጋጋ እኮ ነው የመጣሁት። ምንድነው ሌላ ነገር የምታስመስለው? እንደዚህ የምትሆነው